ጠዋት ከእንቅልፋችሁ ስትነቁ ሰዓቱን አይታችሁ እንደገና ሌላ አሰልቺ ቀን ብላችሁ አማራችሁ ታውቃላችሁ? በዙሪያችሁ ያሉ ነገሮች ሁሉ ሰላም ይመስላሉ። ስራ አላችሁ፣ ቤተሰብ አላችሁ፣ ጓደኞችም አሏችሁ። ነገር ግን በውስጣችሁ የሆነ የጎደለ ነገር እንዳለ ይሰማችኋል። ያ በሕይወታችሁ የጎደለው ነገር ደስታ ነው። ብዙዎቻችን ደስታ እንደራቀን የምናውቀው በጣም ዘግይተን ነው። ይህም ፈጥነን መፍትሄ እንዳንፈልግ ያደርግና ጤናችንን ይጎዳዋል። ለዛም ነው ዛሬ ጊዜው ሳይረፍድ ራሳችንን እንድንፈትሽ የሚረዱንን ዋና ዋና ምልክቶች ልናካፍላችሁ የፈለግነው። ይህ ዝግጅት ልዩ ትኩረት ይፈልጋልና ረጋ ብላችሁ እንድትከታተሉን ይሁን። ምልክቶቹን ከመመልከታችን በፊት ግን ደስታ ሲባል በስነልቦና ሳይንስ ምን ማለት እንደሆነ ማወቅ ያስፈልጋል። ሳይንሱ ደስታን የሚለካው በሳቅ ብዛት ሳይሆን ሰብጀክቲቭ ዌልቢንግ ወይም ውስጣዊ የደህንነት ስሜት በሚባለው ስሌት ነው። ይህም ማለት በሕይወታችን ያለን አጠቃላይ እርካታና የሕይወታችን ትርጉም ያለው መሆን ማለት ነው። ስለዚህ አሁን የምናያቸው ምልክቶች የሳቅ መጥፋትን ብቻ ሳይሆን ይህ የውስጥ የደህንነት ስሜታችን መናጋቱን የሚያሳዩ ናቸው። ጥናቶች እንደሚያሳዩት ሰዎች ራሳቸውን እስከ ማጥፋት የሚደርስ እርምጃ ውስጥ የሚገቡት አንድም ስላለባቸው ጫና የቅርብ ሰዎችን አለፍ ሲልም ባለሙያዎችን ባለማማከራቸው፣ ሁለትም ሌሎች በዙሪያቸው ያሉ ሰዎች እነሱ እያለፉበት ያለውን አስቸጋሪ ሁኔታ ስላላወቁላቸውና ድጋፍ ስላላደረጉላቸው ነው። ለዚህም ነው ሰዎች ስላሉበት ሁኔታ በግልጽ ባይነግሩንም ደስታ ርቋቸው እንደሆነና ምናልባትም የስነልቦና ባለሙያ ድጋፍ ያስፈልጋቸው እንደሆነ ጠቋሚ ምልክቶችን በማየት ልንረዳቸው የሚገባው። ደስታ ከውስጣችን ሲጠፋ የምናሳየው አንደኛው ስውር ምልክት ጠጠር ያሉ ጥያቄዎችና ጥልቅ ውይይቶች ላይ በቀጥታ ከመወያየት ይልቅ በቀልድ፣ በስላቅ ወይም በግልጽ ያንን ውይይት እንዳልፈለግነው በመናገር የመሸሽ አዝማሚያ ማሳየት ነው። ከሰዎች ጋር በሚኖራችሁ ግንኙነት ላይ አንድ ነገር ሲበላሽ እባክህ ለውይይት አልመችህም ብላችሁ ታልፋላችሁ። ወይም ደግሞ የትዳር አጋራችሁ፣ ጓደኛችሁ ወይም የቤተሰብ አባላችሁ ስለ ወደፊት ሕይወታችሁ ጥልቅ ጥያቄ ሲያነሱባችሁ ርዕስ ትቀይራላችሁ። ይህ በሳይኮሎጂ ኢሞሽናል በርንአውት ወይም የስሜት መዛል ይባላል። አንድ ሰው በውስጡ ደስታ ሲርቀውና ጭንቀት ሲነግስበት አእምሮው አዳዲስ ፈተናዎችንና ክርክሮችን ለመሸከም አቅም ያጣል። ጥልቅ ውይይቶች ደግሞ ትኩረትን፣ ጉልበትንና ስሜትን በአግባቡ መምራትን ይጠይቃሉ። በውስጡ ሰላምና ደስታ የሌለው ሰው የቀረችኝን አነስተኛ ጉልበት በክርክር ማጣት የለብኝም በሚል ዲፌንስ ሜካኒዝም ራሱን ያገላል። ሁሉንም ነገር በቃ ይሁን ችግር የለውም እያለ ለማለፍ ሲሞክር ማስተውላችሁ ይሆናል። ይህ ግን ሰላም የመፈለግ ምልክት ሳይሆን የውስጥ ጉልበት የመጨረስና የደስታ መራቅ ትልቁ ጠቋሚ ነው። እንዲህ ያሉ ሰዎች ክርክርን የሚሸሹት ሰላማዊ ስለሆኑ ሳይሆን ያንን ክርክር ለመጋፈጥ የሚያስችል የስሜት ጥንካሬ ኢሞሽናል ሬዚለንስ ስለሌላቸው ነው። ጠጠር ያሉ ውይይቶችን የሚሸሽ ሰው ሌሎች ሰዎችን ብቻም ሳይሆን ራሱንም አያዳምጥም። ሕይወቴ ወዴት እየሄደ ነው? አሁን ባለኝ ኑሮ የደስተኛ ነኝ የሚሉትን ጥያቄዎች አእምሮው እንዳይጠይቅ ይሸሸዋል። ምክንያቱ ደግሞ መልሱ የበለጠ እንደሚያስደነግጠውና እንደሚረብሸው ስለሚያውቅ ነው። ውይይቶች ሁሉ ላዩን ብቻ ይሆናሉ። ስለ አየር ጸባይ፣ ስለ ኳስ ወይም ስላዩት ፊልም ብቻ ያወራሉ። ነገር ግን ወደ ልብና ወደ ስሜት የሚጠጉ ወጎችን በሙሉ ሆነ ብለው ይሸሿቸዋል። ከዚህ በፊት ከነበራቸው ጸባይ በተለየ ሁኔታ እንዲህ ያሉ ለውጦች የሚታዩባቸው ሰዎች ደስታ እየሸሻቸው ነው። ምናልባትም በአስቸጋሪ ሁኔታ ውስጥ እንዳሉ ተገንዝባችሁ ልታማክሯቸው ብትፈልጉ እንኳን ለውይይት ግልጽ ከመሆን ይልቅ ነገሩን አደባብሰው ማለፍን ሲመርጡ ታስተውላላችሁ። ሁለተኛው ምልክት ደግሞ ምናልባትም በየቀኑ የምታዩት ነገር ሊሆን ይችላል። እሱም ቀደም ሲል ምንም የማይበግሯችሁ የነበሩ ጥቃቅንና ትናንሽ ነገሮች አሁን ላይ ግዙፍ እየሆኑባቸው መምጣታቸው ነው። ለምሳሌ ኔትወርክ ትንሽ ሲዘገይባችሁ ስልኩን ሰብሮ ይመጣል ስሜት ከተሰማችሁ፣ አንድ ሰው ሳያስበው ሲገፋችሁ፣ ከፍተኛ ቁጣ ውስጥ ከገባችሁ፣ ወይም ደግሞ በቤት ውስጥ ማንኪያ ወይም ብርጭቆ ከእጃችሁ አምልጦ ሲወድቅ ከፍተኛ የንዴት ስሜት ካስተናገዳችሁ ቆም ብላችሁ ራሳችሁን ልትፈትሹ ይገባል። ይህ በስነልቦና ሳይንስ ሎው ፍረስትሬሽን ቶለረንስ ወይም ፈተናዎችን የመሸከም አቅም መቀነስ ይባላል። በውስጣችን ደስታና ሰላም ሲኖር አእምሯችን እንደ ሾክ አብዞርበር ሆኖ ያገለግላል። ችግሮች ሲፈጠሩ የመለጠጥና የመቋቋም አቅምም ይኖረዋል። ነገር ግን የውስጥ ደስታችን ሲሟጠጥ አእምሯችን ልክ እንደ ደረቅ ቁስ ትንሽ ግፊት ሲደረግበት በቀላሉ ይሰበራል። ስለዚህ የምትበሳጩት በነገሮቹ ክብደት ሳይሆን በውስጣችሁ ያለው የደስታና የሰላም ክምችት ስላለቀ ነው ማለት ነው። የተፈጠረው ችግር በጣም ትንሽ ነው፣ ለምሳሌ የሻይ መፍሰስ። ነገር ግን ሰውየው የሚሰጠው ምላሽና ቁጣ ፍጹም ተመጣጣኝ አይደለም። ይህ የሚያሳየው ታዲያ የቁጣው ስረ መሰረት የሻዩ መፍሰስ ሳይሆን በውስጡ የታመቀው የደስታ ማጣት ስሜት መውጫ መፈለጉን ነው። እንዲህ ያሉ ሰዎች ከተቆጡ ወይም ከተበሳጩ በኋላ ለምንድን ነው እንደዚህ ያደረኩት? ለምን እንደዛ ሆንኩ? ብለው ራሳቸውን ይወቅሳሉ። ምክንያቱም ቁጣው የእውነተኛ ማንነታቸው ሳይሆን የድካማቸው ምልክት መሆኑን በውስጣቸው ያውቃሉና ነው።
ልክ አንድ በውሃ የተሞላ ብርጭቆ ላይ አንድ ጠብታ ስትጨምሩበት እንደሚፈሰው ሁሉ ሰዎች ብዙ ከባባድ ጫናዎችን ችለው ቆይተው በመጨረሻ ላይ በትንሽ ነገር የሚናደዱት ለዚያ ነው። ይህንን በሚመለከት ካርቫሎ የተባለ የስነ-ልቦና ምሁር በሰራው ጥናት አንድ ሰው ባልተለመደ ሁኔታ በትናንሽ ጉዳዮች ጭምር ቶሎ የሚበሳጭ ከሆነ ከሌሎች ሰዎች ሊደብቀው የሚፈልገው ያለመረጋጋትና የመረበሽ ስሜት የፈጠረበት ጉዳይ ይኖራል በማለት ገልጾታል። በተለይ በቀድሞ ጊዜ ጥሩ ስብዕና ያለውና የተረጋጋ የነበረ ሰው በድንገት በቀላሉ የሚረበሽና የሚበሳጭ ከሆነ ጉዳዩ አሳሳቢ ነው። ሶስተኛው ምልክት ብዙዎቻችን እንደ ትጋት ወይም እንደ ጎበዝ ሰራተኝነት የምንቆጥረው ነገር ግን ከጀርባው ትልቅ የደስታ ማጣት ስውር ምስጢር የያዘ ባህሪ ነው። እሱም ራስን በስራ ወይም በተለያዩ ጉዳዮች ላይ ከልክ በላይ ማጨናነቅና ትርፍ ጊዜ ለራስ አለመስጠት ነው። ስራ ጨርሶ ወደ ቤት ሲመለሱ ለ5 ደቂቃ እንኳን ለብቻ ተረጋግቶ መቀመጥ አለመቻል፣ ምንም የሚሰራ ነገር በሌለበት ሰዓት እንኳን ስልክ ደጋግሞ በማንሳት ያለምንም ቁም ነገር ስክሮል እያደረጉ ሰዓት ማጥፋት የሚስተዋልባቸው ሰዎች ቁጥራቸው ቀላል አይደለም። በስነ-ልቦና ሳይንስ ይህ ኤክስፔሪንሻል አቮይዳንስ ወይም የውስጥ ስሜትን የመሸሽ ዑደት ይባላል። አንድ ሰው በውስጡ ያለው የደስታ ስሜት ሲቀንስና ባዶነት ሲሰማው ያ ባዶነት የሚያመጣውን የጭንቀት ስሜት ፊት ለፊት መጋፈጥ ይፈራል። አእምሯችን ይህንን የባዶነት ስሜት እንዳያወጣና እንዳያሰላስል ለማድረግ ሆን ብለን ራሳችንን በስራ ወይም በሶሻል ሚዲያ እንወጥረዋለን። በአጭሩ ብቻችንን ስንሆን ከራሳችን ጋር የምናደርገውን ቆይታ ስለምንፈራው አእምሯችንን በሌሎች ነገሮች ቢዚ በማድረግ እንዳያስብ እናደነዝዘዋለን። ሰዎች ሁልጊዜ ስራ ላይ ናቸው፣ ሁልጊዜም ይሮጣሉ። ነገር ግን የሚሰሩት ስራ ምንም አይነት የውስጥ እርካታ አይሰጣቸውም። ዋና ዓላማቸው ስራውን ማሳካት ሳይሆን ከራሳቸው መሸሽ ነውና። ጸጥታ ሲሰፍን በውስጣቸው ያለው እውነተኛ ስሜት ድምፅ አውጥቶ መጮህ ይጀምራል። ስለዚህ ያንን የጸጥታ ድባብ ለማለፍ ሁልጊዜ መደበቂያ ይፈልጋሉ። አራተኛውና ምናልባትም ደስታ ሙሉ በሙሉ እየተሰናበተን መሆኑን የሚያሳየው ትልቁ የማንቂያ ደወል ቀደም ሲል በጣም ያስደስቱን የነበሩ ነገሮች አሁን ላይ ምንም አይነት ስሜት ሳይሰጡን ሲቀሩ ነው። ለምሳሌ የምትወዱትን ምግብ ስትመገቡ ጣዕሙ እንደ ድሮ አይማርካችሁም። ከጓደኞቻችሁ ጋር ስትጫወቱ፣ የምትወዱትን ሙዚቃ ስትሰሙ፣ ወይም በትርፍ ጊዜያችሁ ታደርጉት የነበረውን የትርፍ ጊዜ ማሳለፊያ ሆቢ አሁን ላይ እንደ ትልቅ ሸክምና አሰልች ስራ እየሆነባችሁ መጥቷል። ይህ በሳይኮሎጂ አንሄዶኒያ የሚባል ሲሆን ይህም ማለት አንድ ሰው የደስታ ስሜትን የመለማመድ አቅሙ መዳከም ነው። ደስታ ከውስጣችን ሲርቅ ሰውነታችን ዶፓሚንና ሴሮቶኒን የተባሉ የደስታ ሆርሞኖችን ማመንጨቱን ያቆማል። በዚህም ምክንያት በውጭ ያለው ዓለም ምንም ያክል ውብና አስደሳች ቢሆንም የእናንተ የውስጥ ተቀባይ ስለተበላሸ የነገሮቹ ውበት አይታያችሁም። ነገሮች ሁሉ ይኖራሉ፣ ግን የትኛውም ነገር በውስጣችሁ ስሜት አይፈጥርም። አምስተኛውና የመጨረሻው ምልክት ብዙ ጊዜ ለራሳችንም ቢሆን ለማመን የምንቸገረው ስውር የባህሪ ለውጥ ነው። እሱም የሰዎችን ስኬት፣ ደስታና መልካም ህይወት በበጎ ልቦና መመልከት አለመቻልና ራስን ከሌሎች ጋር ከልክ በላይ ማወዳደር ነው። ሶሻል ሚዲያ ላይ የአንድን ሰው የደስታ ቪዲዮ ወይም ስኬት ስታዩ በውስጣችሁ ቅናት፣ ቁጭት ወይም እሱ ምን ሆኖ ነው የሚል የመናቅ ስሜት ይመጣባችኋል። ስለ ሰዎች መልካም ነገር ሲነገር አብራችሁ ከመደሰት ይልቅ የውሸት እኮ ነው ወይም ነገ ይበላሻል የሚል አፍራሽ ትንታኔ ውስጥ ትገባላችሁ። በስነ-ልቦና ሳይንስ ይህ ሲኒሲዝም ወይም የአመለካከት መመረዝ ይባላል። አንድ ሰው በራሱ ህይወት ላይ ያለው እርካታ ሙሉ በሙሉ ሲሟጠጥ የሌሎች ሰዎች ደስታ ልክ እንደ መስታወት የራሱን ባዶነት መልሶ ያሳየዋል። በዚህ ጊዜ አእምሮው ራሱን ለመከላከል ሲል የሌሎችን ደስታ ዝቅ አድርጎ ለመመልከት ይሞክራል። የሌሎች ሰዎች ፈገግታ የእናንተን የውስጥ ቁስል ስለሚነካው ሳታውቁት በሰዎች ደስታ ላይ ክፉ መመኘት ወይም መበሳጨት ትጀምራላችሁ። ይህ በእርግጥ ክፉ ሰውነት ሳይሆን በውስጣችሁ ያለው የደስታ ስሜት ያመጣው ስነ-ልቦናዊ ራስን የመከላከያ ስልት ነው። እኔ ምን ጎድሎኝ ነው የሚል ጥያቄ በውስጣቸው ይመላለሳል። የራሳቸውን ህይወት መኖር አቁመው ንጽጽር ውስጥ ይዘፈቃሉ። የሌሎች ሰዎችን ኑሮ ለእነሱ ህይወት እንደ መመልከቻ መነጽር ይጠቀሙታል። ስለ ማንኛውም ነገር ጨለምተኛ መሆን። ለምሳሌ አንድ ሰው ሲያገባ ነገ መፋታታቸው አይቀርም፣ ስራ ሲቀይር ደግሞ እዚያም ቢሆን አይቆይም የማለት አዝማሚያ ያዘወትራሉ። ይህ ስሜት መጨረሻ ላይ ሰዎቹ ከሌሎች እንዲርቁና ይበልጥ ብቸኛ እንዲሆኑ ያደርጋቸዋል። ዝግጅቱን እስከዚህ ድረስ እየተከታተላችሁ ያላችሁ ቤተሰቦችን ከልብ እናመሰግናለን። አሁን ደግሞ አንድ ሰው ደስታ እየራቀው መሆኑን የሚያመላክቱ ተጨማሪ የሚሆኑ ጠቋሚ ምልክቶችን በአጭሩ እንገራችሁ። ሰዎች ደስተኛ አለመሆናቸውን የምታውቁበት ሌላኛው መንገድ የውይይት ርዕሶችን ወደ ሌላ አቅጣጫ ለማስቀየር በማሰብ አጫጭር ምላሾችን ሲሰጡ ነው። ስለዚህ ጓደኞቻችሁ ወይም የቤተሰብ አባላችሁ ላይ ከወትሮ በተለየ ሁኔታ አጫጭር ምላሾችን በመስጠት ለውይይት ግልጽ አለመሆን ካስተዋላችሁ የሆነ ችግር እንዳለ አመላካች ፍንጭ ነው። ከቅርብ ወዳጆች ጋር ማውራት ማቆም፣ ከበፊቱ በተለየና በድንገት መልእክት መለዋወጥ ማቆም፣ በውይይቶች ላይ ዝምታን መምረጥ፣
ሲጠየቁ እንኳን አስተያየታቸውን አለመስጠት፣ ግዴለሽነትና ፍላጎት ማጣት የድባቴ ምልክቶች መሆናቸውን የአሜሪካ የስነልቦና ማህበር በጎርጎሮሳውያኑ በ2013 ባሳተመው ጥናት ገልጾ እነዚህ ምልክቶች የሚስተዋሉባቸው ሰዎች እርዳታ እንዲያገኙ ማድረግ እንደሚገባም አሳስቧል። ሌላኛው ምልክት ቀጠሮዎችን መሰረዝ ነው። ከምትቀርቡት ሰው ጋር የምትይዟቸውን ቀጠሮዎች ከበፊቱ በተለየ ሁኔታ እየሰረዛቸው ከሆነ፣ የቀጠሮ ሰዓት በተደጋጋሚ የማያከብር ከሆነ፣ ከትምህርት ቤት ወይም ከስራ ቦታ መቅረት የሚያበዛ ከሆነ ስላስተዋላችኋቸው የጸባይ ለውጦች ቀረብ ብላችሁ ለመነጋገርና ለምን እንደሆነ ለመጠየቅ ሞክሩ። ምንም እንኳን ያ ሰው የሚሰጣችሁ ምክንያት አሳማኝ ቢመስልም ሁሉም ነገር ደህና መሆኑን ቢያረጋግጥላችሁም ቅርብ ክትትል ልታደርጉለት ያስፈልጋል። ያ ሰው ለራሱ አስፈላጊ የሆኑ ነገሮችን ረዘም ላሉ ቀናት ምናልባትም ለወራቶች ችላ ማለቱን ከቀጠለ ብቻውን ሊወጣው ከማይችለው ጫና ውስጥ ገብቶ ሊሆን ስለሚችል በፍጹም ችላ ማለት የለባችሁም። ሌላኛው ምልክት ደግሞ ብዙ መተኛት ነው። እንቅልፍ እንደማጣት ወይም መተኛት አለመቻል ሁሉ በእንቅልፍ ሰዓታችን ላይ የሚስተዋል ከፍተኛ መዛባት ስነልቦናዊ ምክንያት ያለው ሲሆን የድባቴ ቀዳሚ ምልክት መሆኑን የአሜሪካ የስነልቦና ማህበር በጎርጎሮሳውያኑ ዓመት 2013 የታተመ ጥናት አመላክቷል። ሰዎች ብዙውን ጊዜ ከባድ የሆነ እንግዳ ነገር ሲያጋጥማቸው፣ ምቾት ሲያጡ፣ ባዶነትና አቅመቢስነት ሲሰማቸው ያለ ወትሯቸው ረዥም ሰዓታትን ተኝተው ማሳለፍ ይመኛሉ። እንዲህ ባለ ስሜት ውስጥ ያሉ ሰዎች ቀኑን ሙሉ ቢተኙም እንኳን የድካም ስሜቱ ይሰማቸዋል። ስራዎችን የመከወን አቅምና ተነሳሽነትም አይኖራቸውም። ከላይ የዘረዘርናቸው ጠቋሚ ምልክቶች ናቸው እንጂ ስለሌላ ሰው በእርግጠኝነት ለመናገር እንደማያስችሉን ማሳሰብ እንፈልጋለን። ከሰዎች ጋር ያለን የቅርበት ልክና ከላይ የተዘረዘሩት ባህሪዎች ለምን ያህል ጊዜ እንደተስተዋሉባቸው ከግምት ውስጥ ማስገባትም አስፈላጊ ነው። እንደ አጠቃላይ ግን እነዚህ ምልክቶች የሚስተዋልበት ሰው ደስታ የራቀውና ከባድ የድባቴ ስሜት ውስጥ ያለ ሊሆን ስለሚችል ጓደኞቻችሁ፣ የቤተሰብ አባል ወይም የምትወዱት ሰው ካለ ወደ እነዛ ሰዎች ቀረብ ብላችሁ ለመርዳት አታመንቱ። እነዚህ ከላይ የጠቀስናቸው የደስታ እጦት ምልክቶች ረዘም ላለ ጊዜ የቆዩ ከሆነ ደግሞ የአእምሮ ጤና ባለሙያ ጋር እንዲገናኙ ለመርዳት መሞከር አስፈላጊ ነው። የዛሬውን ዝግጅት እዚህ ላይ እንቋጨዋለን። በሳይኮሎጂና ተያያዥ ጉዳዮች ዙሪያ ጠቃሚ ዝግጅቶችን ማቅረባችንን እንቀጥላለን። ይህን ዓላማችንን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉት። አብራችሁን ስላላችሁ ከልብ እናመሰግናለን። በሚቀጥለው ዝግጅት የደስታ ማጣትን ለመቅረፍ የሚረዱ ተግባራዊ መፍትሄዎችን የምንዳስስ ይሆናል። እስከዚያው ሰላም።